ለብዙ ዓመታት በአእምሮ ውስጥ ስታወጣቸው ስታወርዳቸው ስታልማቸው የነበሩ ራእዮችን በእጅ ወደሚነካ የተጨበጠ ውጤት ማምጣት ትፈልጋለህ። በእርግጠኝነት ትፈልጋለህ። ምንም ጥርጥር የለውም። ይቻላል ወይ ካልከኝ ይቻላል። በምን አወቅ ካልክ እጅግ ብዙ ቁጥር ያላቸው ሰዎች ከማይመስል ቦታ ተነስተው በአእምሯቸው ውስጥ ብቻ የነበረ አውጥተው ለሌሎች ሰዎች ሊያሳዩቸው የማይችሏቸውን ትልልቅ ራእዮች የማይገመቱ ብዙ ሰዎችን በዚያ ሀሳብ ብትጠይቁ ይደረስበታል የማይሉትን ትልልቅ ተራሮች ወጥተው የማይደረግ ነገር አድርገው ዓለምን ያስደመሙ እጅግ በጣም ብዙ ቁጥር ያላቸው ሰዎች ዓለም ላይ አሁን አሉ። ከዚህ በፊትም ኖሮ አልፈዋል። ስለዚህ ህልም ማሳካት ይቻላል። ግን ህልም የምናሳካባቸው የግድ የሚሉ መከድ ያለባቸው መንገዶች አሉ። ይሄ መንገድ 4 ቦታ መከፈል ይችላል። ከአራቶቹ መካከል የሚዘለል የሚታለፍ ወይም ደግሞ የሚተው የለም። አራቶቹም ደረጃዎች ያስፈልጋሉ። ስኬታማ የሆኑ ሰዎች በተለያየ የህይወት መስክ ስኬታማ የሆኑት አራቶቹንም ረግጠው በማለፍ ነው። የመጀመሪያው ኃላፊነት መውሰድ ነው። ኃላፊነት መውሰድ ማለት እንደዚህ ነው። በማወቅም ባለማወቅ በማሰብም በደመነፍስ አሁን የተፈጠሩትን የህይወትን ውጤቶች የፈጠርካቸው አንተ እውን የሚሆነው ኃላፊነት በመውሰድ ነው። ኃላፊነት ስትወስድ ከዛሬ ማታ ጀምሮ ወደፊት የምትኖረው ኑሮ ለጠየካቸው ጥያቄዎች ሁሉ መልስ የምትሰጠው አንተ እንደሆንክ እያረጋገጥክ የምታደርገው ነገር ይሆናል። ኃላፊነት የወሰደ ሰው ማሳበብ ያቆምና እንዲህ አይነት ቦታ ላይ ነው ያለሁት፣ እንዲህ አይነት ቦታ ነው መሄድ የፈለግኩት፣ እንዴት አድርጌ ነው እዛ የምደርሰው? ሁለተኛው የምትሰራው ስራ ከኃላፊ ጊዜ መላቀቅ። እዚህ ጋር አሁን የምጠይቅህ ጥያቄ አንድ ነው። ማደግ ትፈልጋለህ ወይስ አትፈልግም? ማደግ እፈልጋለሁ ካልክ ማደግ የሚጠይቃቸው መመዘኛዎች አሉ። አንዲት ሴት ስትጸንስ በማህፀኗ ውስጥ ያለው ልጅ እያደገ ይመጣና እድገቱ እስከ ሰውነቷ ግዝፈት ድረስ እየተለቀ ይመጣና ማይታለፍ አጥርጋ ሲደርስ ወይ እድገት ማቆም አለበት፣ እያደግኩ ልቀጥል ካለ ከዛ ከባቢ መውጣት አለበት። እዚያ ከባቢ ውስጥ ባለበት ሰዓት ሙቀት፣ ምቾት፣ ምግብ፣ ኦክሲጅን ሁሉንም የሚፈልገውን ነገር የሚያገኘው ከዛ ነው። ስለዚህ ልደግ ብሎ ከወሰነ ከማህፀን መውጣት ያስፈልጋል። በጣም የሚገርመው ነገር ከዛ ምቾት፣ ከዛ ሙቀት፣ ከዛ የተከለለና የተጠበቀ ከባቢ ሲወጣ የመጀመሪያ የሚገጥመው ነገር ከዚህ በፊት አይቶት የማያውቀው ከባቢ ይበርዳል። ማን እጅ እንደሚወድቅ አያውቅም። ምንም የሚያውቀው ነገር የለም። ስለሚገባበት ዓለም የሚያውቀው አንዳችም ነገር የለም። ማደግ አንዱ በሰው ልጆች ላይ የሚፈጥረው ስነ ልቦናዊ ጫና ምንድነው? ወደማናቀው ዓለም ነው የምናድገው። ወደማናቀው ዓለም ነው የምንገባው። ልክ ይሄ ሲሆን እትብቱ ይቆረጣል። ከውስጥ ያገኝ የነበረውን ምግብ፣ ኦክሲጂን፣ የተለያዩ ኒውትሪየንቶች፣ ሙቀቱን፣ ሴፍቲውን ይሄ ሁሉ ይቀርና ከውጭው ዓለም ጋር መነካካት ይጀምራል። ለመጀመሪያ ጊዜ ተጠቅሞበት የማያውቀው ምላሱን መጠቀም የሚጀምረው በዛ ሰዓት ነው። ለመጀመሪያ ጊዜ ተንቀሳቅሶ የማያውቀው ሰውነቱ ተፍታቶ እንደ ሰው ተዘርግቶ መቀመጥ የሚጀምርበት ጊዜ ይዛ ነው። ስለዚህ ልደግ ብለህ ካልክ ከምታውቀው ከሚሞቅህ ሁሉን